ለሚቀጥሉት 7 ቀናት እዚህ አርክቲክ በረዶ ላይ እንቆያለን። እዚህ ለመቆየት የሚያስችሉት እቃዎች ያሉን ቦርሳ ላይ ያዝናቸው ብቻ ናቸው። ቀስበል እንጂ ምንድነው? በጣም ከባድ በረዶ ያለበት ቦታ ላይ ነው ያለነው። ምሽቱ ከዚህ የባሰ ብርድ ሊኖረው ስለሚችል አሁኑኑ መጠለያ መስራት አለብን። ታዲያ ወዴት ነው የምንሄደው? ቆይ ተከተሉኝ። እና ብርዱ ገና እየጀመረ ነው ያለው። በጣም ተሳስተናል። ጣታችን ጥሩ ነገር የለውም። እግሬ አሁን ሰማያዊ የሆነ ነው። የሆነ ታምር ያስፈልገናል ከዚህ ባለፈው በሰራነው ቪዲዮ ታንካው ሰርተ መሻገር አልቻልንም። በዚህኛው ግን መሸነፍ አንፈልግም። ከኛ ማል ዱንካን ያዘ ማንም ሰለም። ስለዚህ ምን እየሰራ ነው? ይሄ እንግዲህ ቤታችን ይሆናል ማለት በረዶ ውስጥ ገብተን ነው የምንቀመጠው። አዎ ለዛሬ እዚህ ቦታ ለሁለት እቅዶች አለን። መጠለያ መስራትና እሳት ማንደድ። በደንብ ቆፍሩት ሰዎች። አሁን እንደምናየው ፀሐይ ወደ መግባት እያለች ነው። ሰዎች ሳይመሽ ቤቱን ሰርተን ካልገባን ምሽቱ በጣም ብርዳማ ነው የሚሆነው። ማታ እዚህ ማሳለፍ በብርዱ በጣም በ10 ደቂቃ ውስጥ እንጨት ልንሆን እንችላለን። እኔ ቶሎ የሚሞቅ ነገር መፈለግ አለብን። የበለጠ ወደ ውስጥ እየገባን ባለ ቁጥር በረዶ እየደረቀ ነው። ወይኔ ፈጣሪ ወይ የደረቀ ዛፍ አግኝቻለሁ። በጣም እድለኛ ነኝ። ተመልከቱ፣ ሄዝ መጥቷል ሰዎች፣ ሄዝ መጥቷል። ቤቱን እንደሚበቃን እስቲ እንለካዋለን። ቢያንስ ለምሽት የሚሆን ቦታ አግኝተናል። በዛ ላይ ደግሞ በጣም ምቹ ነው። እግራችንን እንኳን መዘርጋት አልቻልንም እኮ ምንድነው? እኔ ቤት ውስጥ አልገባውም። ፀሐይ ለመግባት ሁሉ ሰዓት ይቀራታል። እንዲመተኛት አንችልም። አዎ ይሄ ቦታ ምቾት ላይ ኖሮ ይችላል። ቢያንስ አንሞትም። የዚህ ቪዲዮ የመጀመሪያ እቅዳችን ማንም እንዳይሞት መጠበቅ ነው ማለት። ከዛ በኋላ ቤቱን የበለጠ መስፋት። እሳቱ ዛሬ በጣም ከባድ ነው ማለት። ይሄ ቦታ የሚበቃን አይመስለኝም። ዝም ብለን ቆፍር እባክህ። በጣም ጥሩ፣ በጣም አሪፍ። አሁን እሳት አለን። ስለዚህ ይሄንን ያዝ እስቲ። ልታበስለው ምን እያደረክ ነው? በቃ ዝም ብለህ እሳት ላይ ጣድ። የሚጠጣው አገኘን ማለት ነው። ውሃ ማግኘታችን በጣም ደስ ብሎኛል። ግን ፀሐይ የገባች ነው። ቤቱ አላለቀማ። አዎ እንዴት ያልቃል እሱም። ግን አሁን ቢያንስ 3 ሰው ያስተኛል። እሺ እስቲ ውሃውን እንቅመሰው። እስቲ ሞክር። በጣም ይገርማል። ውሃው ቀለጠ እንጂ ምንም አይሞቅም። ተጠንቀቅ እንጂ ጃኬቴ ተቃጥሎ ነበር። ሱሪክ ተቃጥሏል እኮ አላየሁም። ጭራሽ ምንም አልተሰማኝም ነበር እኔ። በእርግጥ ሁላችንም መተኛት እንፈልጋለን። ነገር ግን ቤታችን በቂ አይደለም ሆነም። የዝኮ ውጪ ነው ያለው። እስቲ ካሜራማናችንን ደግሞ ተውት። በቀና እንዳሰብነው መስራት የቻልነው እሳቱን ብቻ ነው እና ትንሽ ዋሻ ውስጥ እንደምንም ተኝተናል። ነገር ግን ከእንቅልፍ ጋር አልተገናኘንም። ምሽቱ በጣም ነበር የሚበርደው። ውጭ ያስቀመጥናቸው ቦርሳዎች በረዶ ሰርተዋል። እግሬ ደግሞ ሊቆረጥ ነው። ሰዎች ተመልከቱ፣ አውሮፕላኑ መጥቷል። ምን ሊሰራ መጣ? 7 ቀን እንኳን ሞላ ነው። አውሮፕላን በየቀኑ አንዳንድ ጊዜ ይመጣል ካሁን በኋላ። እናም ከኛ ማል መውጣት የሚፈልግ ሰው ካለ ይሄንን ይተኩሳል። ግን ደግሞ ቅጣት አለው። ጸጉሩ ሙሉ ለሙሉ ተላጭቶ ነው መጣው ማለት ነው። ወይ ነገር ተኩሽ ወደ ቤት ምችላለሁ። አዎ ጸጉሩ ሙሉ ከተላጨው ሰዓታቸውን ነው። መውጣት የሚፈልግ ሰው አለ? ማንም መውጣት የሚፈልግ የለም ማለት ነው። በቃ ነገ እንገናኛለን። ለዛሬ ሁሉም ጸጉራችን ያመረጡት 7 ቀናትን እዚህ ለመቆየት መጠለያ በጣም መስራት አለብን ማለት ነው። እንደማታው መተኛት አንችልም። በጣም ይከብዳል። በጣም ከባድ ነው። ዴሪስ ምሩም ቀርጻ ናና አግዘን። እኛ አንድ ላይ የመጣ ነው 6 ነን። የዛሬ እቅዳችን 6 ሰው ለማስተኛት የሚበቃን ቦታ መስራት ነው። ይሄን ዛሬ መስራት ካልቻልኩ ነገ መላጣው ወደ ሀገር ሄዳለሁ። ቤት ለመስራት ብዙ ሰዓት ፈጅቶብናል። ግን ፈተናው ገና እየጀመረን ያለው። ስማ ቆይ ሽንት ቤት የቱ ጋር ነው? የሆነ ሸራ ነገር ቢኖረን አሪፍ ነበር። እና ሸራ አምጥታል? ኧረ አላመጣሁም። ከየት አመጣለሁ? ሽንት ቤት የለንም። ሁሉም ነገር ከባድ ነው። ምንም ጥሩ ነገር የለውም እዚህ። ለሽንት ቤት የሚሆን ቦታ እንዲፈልግ ነው ያገኘው። መጠለያችን አካባቢ ሽንት ቤት ካለን ድቦችን ወደዚህ ልንስብ እንችላለን። ቦታው ላይ በጣም የእንስሳ ዱካያ ነው፣ ግን እንስሳዎች የሉ። አሁን እያሰብኩ ያለሁት ምንም ጥሩ ነገር የለም። ሽጉጥ መተኮስ አለብኝ ማለት ነው። እስቲ ነገ እናያለን። ጭራሹንም በጣም ነው የከበደን ቀን 2 ላይ
በቀን 6 ደግሞ እንዲህ ቢሆን በጣም ታገስ ነበር። አሁን ሁሉም ሰው በስትክክል እየሰራ ነው። በጣም ጥሩ ላይ ነው ያለነው ይመስለኛል። ዛሬ ጥሩ እንቅልፍ ይኖረናል። ከመጠለያው በተጨማሪ ደግሞ ምንም ማሳ ማጥመድ አልቻለም። ያመጣነው ምግብ ደግሞ ለ7 ቀን አይሆነንም። ገና ቀን 3 አልሞላንም። ገና ፍንጫዬ ከለሩን እየቀየረ ነው ያለው። ብቻ መጨረሻዬን ማየት እፈልጋለሁ። ልክ ፀሐዩ እንደገባች እዚህ ቦታ ያለው እንቅስቃሴ በለጠ ይጀምራል። ምንም አይነት አሪፍ ቤት ቢኖር ይህን ብርድ መቋቋም አልችልም። ኧረ እግሬ ምንም እየተሰማኝ አይደለም። አሁን አልተሰማም። ኧረ ወፍ ቅዝቃዜው አድርቆታል እግሩ። ይሄ በጣም ብዙ ሰዎች ላይ የሚያጋጥም ነገር ነው። በረዶ አካባቢ ስትቆይ እግር በጣም ይደነዝዛል። እግሩን ቶሎ ማቆም አለብን። ሌላ ህመም ሊይዘው ይችላል። ከዛ አለበለዚያ እንዴት ነው? ፀጉሩን ተቆርጦ መውጣት ፈልግ ሰው አለ? ኧረ አምጣውን የሌለ ነው። እንደዛ ማድረግ አንችልም ዛሬ፣ ምክንያቱም ፋሌቱ ዛሬ መብረር አልቻሉም ብሏል። ስለዚህ እሱ ያለው ከትላንትናው ዛሬ ይብሳል ማለት ነው። እንዴት ነው ሽምንተኛው? በደንብ ማሰብ አለብን። ከ7 ቀን በኋላ አውሮፕላኑ ላይ መጣ ይችላል። ዘንቦ ነበር ማለት ነው ትላንት። ብዙ ነገር ተቃይሯል። ይሄን ቦታ ሙሉ ተሸፍኗል። እዚህ ነበር ውሃ ፈላ ነው። የዛሬው ደግሞ በጣም ይለያል። አሁንም ቢሆን የመጀመሪያ እቅዳችን እሳት ማንደድ። የማታው ዝናብ ሌላም ችግር አምጥቶብናል። እንጨቶቹ እንዳለ እርጥብ ናቸው። ለዛ እኮ ነው የማይነደው። ቆይ አንድ ሀሳብ አለኝ። ያዜነን በጣም ጥሩ። አሁን ያዜ ይመስለኛል። እባክህ ነደድልን። በጣም ጥሩ። በዚህ እሳት ላይ ብዙ ሰዓት አጥፍተናል። ነገር ግን ምግብ ስለማግኘት በጣም አላሰብንም ማለት ነው። ይሄን ያለንበት በረዶ ከስሩ ሐይቅ እንደሆነ እናውቃለን። ስለዚህ ይህን መሳሪያ ተጠቅመን ወደ ውስጥ መበርበር ተቀብለን ከዛን አሳ ማጥመድ እንችላለን ማለት ነው። አሁን ደህና ይሆንክ ይመስለኛል። እኔና ሄዘውን ምግብ ለማምጣት ልንሄድ ነው። ማን ነው እስከዛ እንደ ዶክተር እሱ የሚንከባከቡ? ደህና እንደሚሆን ተስፋ አደርጋለሁ። እኔ እስኪ አሳ መያዝ ከቻለን ስማ ኖለን ቻለን እያለ ራሳችሁን ጠብቁ፣ ማንም ሰው እንዳይሞት። ወደዛ መሄድ አለብን። ጥቁር ወዳለ ቦታ የለም፣ ምክንያቱም ወደዛ በረዶ ስስ ሊሆን ይችላል ማለት ነው። በጣም ነው የሚበርድ። ፊታችሁን አዙራችሁ ሄዱ፣ ንፋስ አይመታችሁ። እንዴት ነው መወርወር እንችላለን? አይመስለኝም። በጣም ጠንካራ ነው ነገር። እስቲ ልሞክረው። ምን መሰላችሁ የምታደርጉት? ወደ ታች መጫን አይደለም፣ ራሱ እየበረበረ እንደሚገባ ማድረግ ነው። ንፋስ በጣም አስቸጋሪ ነው እና የሎፍራም ነው የበረደው። እሱም ማወቅ የምንችለው ቆፍረን ነው ማለት ነው። ቀጥል፣ ቶሎ በል ቀጥል። ምክንያት ብዙ ቆፍረናል። ይህንን አየር ሌላ ቦታ ማየት አይደለም በህልሜ ራስ አስቤ አላውቅም። ሁኔታው አስቸጋሪ እየሆነ መጥቷል። የምናበስልበት ሙሉ ቦታ ተሸፍኗል በበረዶ። ብዙ እቃዎች ተሸፍናሉ። እነሱን ለማውጣት እየሞከርኩ ነው። ውጪ ላይ እንደምታዩ በረዶ እየዘነበ ነው። ሰዎቹ ደግሞ ምግብ ለማምጣት ሄዷል። ተሳክቶላቸው ይዞ እንዲመጡ ተስፋ አደርጋለሁ ማለት ነው። አሳ መያዝ አለብን፣ አለበለዚያ ቀን 6 እና ቀን 7 አስቸጋሪ ነው የሚሆንብን። ተመልከቱ ምን ያህል እንደቆፈረ። እጄን ተመልከቱት፣ ሙሉ ነው የገባው። በጣም ርቦኛል። አይሆንም። እንግዲህ ከዚህ በላይ ወደ ታች መቆፈር አንችልም፣ ምክንያቱም ያዝነው እቃ እችን ነው ታክለው። ስለዚህ ማለት የፈለከው አሳ መያዝ አንችልም። ትክክለኛ ቦታ አይደለም ያለ ነው። ስለዚህ በረዶ በጣም ወፍራም ነው። እኛ ረጅም ሰዓት እዚህ ላይ ቆይተናል። ስለዚህ ይሄ በሽታ ላይ ሊጥለን ስለሚችል ወደ ቤት መመለስ አለብን። የታንካ ቆይታ ላይም ውድድሩን ሳንችል ቆይተው ነበር። አሁን በቀጣይ ውድድር በፍጹም አንሸነፍም። ሰላም ሰዎች፣ የያዛችሁት ነገር አለ? የለም ወይ? ተሸነፍኩ እየመሰለኝ ነው ዛሬም። ሞራላችን ሁላችንም ወርዷል። በጣም ነው ያስጠላው። አሁን ዝም ብዬ ተኝቼ በቀን 7 የሆነ ሰው ቢቀሰቅሰኝ ደስ ይለኛል። ተው እንጂ ገና 3 ቀን ላይ እኮ ነው ያሉት። ተጨማሪ 4 ቀን ይቀረናል። ይሄ በጣም መጥፎ ነገር ነው። እንደዚህ አይነት ውሃ ልብስ ላይ ካለ በረዶ ሲሰራ አንተንም በረዶ ነው የሚያደርግ። እሺ ምን መሰላችሁ? ሁላችንም በስበስናል እና የዛሬው ምሽት ደግሞ ብርድ ሊኖረው ይችላል እና የሆነ ሰው መታመም አይቀርም።
ስለዚህ ከዛ በፊት የሆነ ነገር ማድረግ አለብን። እዛ ጋር ያሉትን ዛፎች አይታችኋል። እነሱን ቆርጠን ማምጣት አለብን። እነዛን ቅርንጫፎች ይዞ ሲመጣ ምን ሊያደርግ ነው? ግራ ገብቶኝ ነበር እና እንዴት እንደሚደረግ አሳይቶናል። የዛሬው ምሽታችን ጥሩ እንደሚሆን ተስፋ አደርጋለሁ። በጣም ደስ ይላል ቀኑ። በጣም ደስ የሚል አየር ነው። ሳይዋ እንዴት ነው ደስ የምትለው። አየሩ ላይ ትንሽ ለውጥ አለ ግን ተመልከቱ፣ እዛ ጋር ጥቁሩን ነገር አውሎ ንፋስ ነው። አውሎ ንፋስ። በዛ ላይ ደግሞ አሳ መያዝ አለብን ዛሬ፣ ምክንያቱም የአንድ ቀን ምግብ ብቻ ነው ያለን። ቆይ እስቲ አንዴ አሳ ልናገኝ የምንችል ቦታ በጂፒኤስ ማየት አለብን። የካሜራማናችን ድሮን መጠቀም አለብን ማለት ነው። እሺ አሁን ከስር ውሃ ያዘ በረዶ ካለን ወደዛ ሄደን እንሞክራለን ማለት ነው። በረዶውን ቦርቦርን አሳ ለማግኘት በረዶ ቀጠን ያለ መሆን አለበት። ተመልከት፣ እዚህ ጋር ተመልከት፣ እዛ ጋር ነው መሄድ ያለብን። ያ በእርግጠኝነት ውሃ ነው፣ ወንዝ ነው ከስር። መንገዱ በጣም ሩቅ ነው። ይሄን በረዶ እንሄዳለን፣ መሀል ያለውን ጫካ እናልፈዋለን። ከዛ በኋላ ወንዙ እናገኘዋለን። ግን ይሄን ሁሉ መራመድ እንችላለን በዚህ? አይዟችሁ ሰዎች፣ አንድ ምርጥ መሳሪያ አለ እኔ ጋር። ጂም እንዴት መንዳት እንደሚቻል ታውቃለህ? ከዚህ በፊት አልችልም። ምን ማድረግ እንዳለብኝ አላውቅም። በረዶ ላይ የምናደርገውን ጉዞ ቀላል የሚያደርግልን አንድ መሳሪያ ይዘናል። ከኔ ውጪ ለሌሎች ይሆናል። ለብዙዎቻችን ያልሆነ ነው። ግፉት ግፉት ግፉት፣ መንሸራተት ነው። በጣም ደስ ይላል። ግን እንሂድ፣ አሳዎችን መያዝ አለብን። ከዚህ በኋላ ያለው ደግሞ ጫካ ነው። ስለዚህ መንሸራተቻው አያስፈልገንም። በድሮን እንዳየነው ከሆነ ወንዙ በዚህ በኩል ነው። ምንድነው? ወደ ውስጥ ሰመኩ። ተመልከቱ፣ በጣም ብዙ ዱካዎች እያዩ ነው። እዚህ ጋር የምንመለከታቸው ዱካዎች የኛ አይደለም። የምንድን ናቸው? ቆይ የአጋዘኖች ነው። አጋዘን እንደዚህ ሰፊ ነው ሊቆጣቸው። ሳስበው በዚህ በኩል ነው መሄድ ያለብን፣ አጋዘኖች ወደ ሌሉበት። ልክ በረዶ መቆፈር እንደጀመረን አሳቸው ሾልኮ መምጣት አለባቸው። አለበለዚያ በጣም ነው የደከመኝ። በጣም ነው የበረደው። ደክሞናል፣ ግን መብርታት አለብን። ደግሞ ትንሽ ነው የቀረ። እዚህ አካባቢ ነው። ኑ ወደዚህ ወንዙ ነው አይቼዋለሁ። ኑ እሺ፣ እስቲ አሳውን እንያዝ። ደረቅ መስሎኝ ነበር የረገጥኩት፣ ይዞኝ ገባ ውስጥ። እዚህ አካባቢ እንሞክር። እሺ፣ የሁሉ መንገድ አቋርጠን የመጣ ነው። እዚህ ጋር ያለ ነው የበረዶ ምንጣፍ ቀጠን ይሆናል ብለን አስበን እስቲ ለመውረድ እናስባለን። በልጂም በል አልደከመም ማለት ነው። እና እስቲ እንሞክር። ዛሬ አሳ ማግኘት አለብን። በእርግጠኝነት ምርጥ እራት ነው የምንበላው ዛሬ። አለበለዚያ ግን ከነገ ጀምሮ ምን እንደምበላ አላውቅም። አውሮፕላኑ መጥቷል። ሽጉጥ የት አለ? ቆይ መጠለያችንን አሪፍ አድርገን ሰርተናል። እና አሁን መተኮስ ትፈልጋለህ? ተመልከቱ፣ አውሮፕላኑ ያንን አሁን ራሱ ብዙም አስፈላጊ አይመስለኝም። ጋታውን ልስቦ ትንሽ ነበር የቀረኝ። በቃ እዚህ ነገር እናስቁም። ባልተኩስ እነዚህም እኮ ምግብ ለማምጣት ሄደዋል። ቢያንስ የእነሱ መጨረሻ እኔ እዛ ያሉት ሰዎች ተስፋ ያደርጋሉ እንዳልተኮስ። መጠለያችን ብዙ ስለሆነ ተኩሶትም ሊሆን ይችላል፣ እኛ አናውቅም። እስካሁን በእጄ ልክ ወደ ታች ቆፍረን ግን ውሃ ማግኘት አልቻልንም ይመስለኛል። እንደ ትላንቱ ዝም ብለን እንለፋው። ዛሬ እንደተባለው ከሆነ እዚህ ጋር ወንዝ ነው ያለው። ወይ ቀጠን ያለ መሆን አለበት በረዶ። ትንሽ በረዶ አንሰራቶኝ ስወርድ ሙሉ ጫማ ውስጥ በረዶ ገብቶ ነበር እና እግሬን በጣም አደንዝቶኛል። ተመልከት፣ ከለሩን እየቀየረው ነው እግሬ። እዛ ብርድ ላይ 3 ሰዓት ላይ ያህል ካሳለፍኩ በኋላ አሁን በባዶም ቢሆን ወደ ቤት መመለስ እንዳለብን
ማንመለስ ከሆነ እሱ ይጎዳል ማለት ነው። በቃ እውነታውን መቀበል አለብን። እንመለስ። በጣም ዳመናማ ሆኗል። ምናልባትም ሊዘንብ ይችላል። ያለንበትን ቦታ ደግሞ ተመልከቱት። አካባቢያችን ላይ ምንም ነገር የለም። ምንም ነገር ሳንይዝ ነው የተመለስነው። እናም ኖለንና ቻለር በር ላይ ሆነው ጠብቀውናል። እንዴት ናችሁ ሰዎች? አለን። ሜትር ከ80 የሚሆን ጉድጓድ ቆፈርን። 4 ሰዓት እዛ አሳለፍን። ከዛ በኋላ ፀሐይ መግባት ሲጀምር፣ ስለዚህ ምን ማሳላዛችሁ? አዎ ምንም የለም። ነገር ግን ተመልሰን እንሄዳለን እና አሳ ማግኘታችንም አይቀርም። ያን ነገር ትኩሽ ቢሆን ይሻል ነበር። አሁን እኮ ምንም ምግብ የለንም። አንድ ሁላችሁም አዳምጡኝ። ሞራላችሁ እንደወረደ አውቃለሁ። ነገር ግን ሁላችሁም ቤቱን ማየት ያለባችሁ ማለት ነው። ኧረ በለው በጣም ምርጥ ሆኗል። አሁን ሀሳባችን ዛሬ ማታ እንቅልፉ ማንም ሳይጨርስ እንዳይተኛ ነው። ምን መሰላችሁ? ቤቱን ስላሰፋችሁት ደስ ብሎኛል። አሁን እንደምታዩት ሰፋ ብዬ የተኛው ነው። ቀን 5 ላይ ደርሰናል እና የመጨረሻ ምግባችን ላይ እንበላ ነው። ለእንደዚህ አይነት ቀን ይሆናል ብለን ያመጣነው ቸኮሌት ነበር። አሁን ምግባችን አልቋል። የፈራነው ንፋስም መጥቷል። ዛሬ አይሮፕላኑም አይመጣም። ማንም መጥቶ ሊደርስልን አይችልም። ራሳችን መታገል አለብን። አሳ ያስፈልገናል። ግን በሚያሳዝን ሁኔታ በረዶ እየዘነበ ነው እና ሁሉም ቦታ በጣም በስብሷል። ስለዚህ አሳ ለማግኘት የምናደርገው ጉዞ በጣም ከባድ ይሆንብናል ማለት ነው። አሁንም ቢሆን አሳ ለመያዝ መሄድ አለብን። ነገር ግን ስንመለስ አንዳችን ልንታመም እንችላለን። ስለዚህ እዚህ የምትሆኑ ሰዎች ውሃ አፍልታችሁ ምናምን ጠብቁ። የምሬ ነው። በጣም ከባድ ጉዞ ነው የሚሆነን። እሺ በቃ እንሂድ። በጣም እርግጠኛ ነኝ ሁሉንም በጣም አውቃቸዋለሁ። ዛሬ ይህንን አሳ ማየት ካልቻልን ነገ ይህንን ሽጉጥ ይተኩሱታል። በባለፈው ቪዲዮ ላይ ወድቀን ነበር። ለዛውም ደሴቱ አካባቢ ደርሰናል። አሁንም በድጋሚ መሸነፍ አልፈልግም። አሁን ሄደን አሳ መያዝ አለብን። አሁን ሄደን ምንድነው የምናደርገው? አሳ እንይዛለን። ምን ለማድረግ ነው የምንሄደው? አሳ ለመያዝ። መልካም ቆይታ ይሁንላችሁ። ስማ እንዴት አድርገን ነው እሺ ሰዓትን የምናያይዘው? በጣም ከባድ ንፋስ ስላለ በመንሸራተቻው መሄድ አንችልም። እስቲ ምን ያህል ሰዓት እንደሚፈጅብን እናያለን። ትላንት የረገጥናቸው ቦታ በሙሉ በሌላ በረዶ ዛሬ ተሸፍነዋል ማለት። መንገዱ አይጠፋንም፣ አትፍራ። ሁሉም ነገር ነጭ እኮ ነው። እንዴት ነው መንገዱ ማቆም እንችለው? ሙሉ እንጨቶቹ በስብሷል። እንዴት ነው ሰዓቱን መያዝ የምንችለው? ሲመለስ የፈላው እንደሚፈልጉት ነገር ሆኗል። ስለዚህ መያዝ አለብን እንደምንም ሆነ። ጫካው ጋር ደርሰናል። እዚህ ጋር ነበር ትናንት የወደቅኩት። በሉ ሰዎች እንሂድ። ዛሬማ አሳ መያዝ አለብን። እነዚህን ዛፎች እንጠቀማለን። ውስጣቸው ደረቅ ያለ ነው። እስቲ ጥሩ ነው የሰራው ዛሬ። ደረቅ ያለ እንጨት አግኝተናል። ስለዚህ እሱን እንፈቀፍቀዋለን ማለት ነው። ከዛ በፍቅፋዩ እሳት መያያዝ እንችላለን። ደርሰናል ሰዎች። በጣም አሪፍ። በድጋሚ እዚህ ቦታ ደርሰናል። እዚህ ጋር ነው ዛፉን ያረግንበት ቦታ ነው። እሺ ሰዎች፣ በረዶ ሰጥቷል መሰለኝ። በሉ በቃ ስራችንን እንቀጥል። ከላይ እናሰፋለን መጀመሪያ፣ ከዛ መወርበሪያችን ዝቅ ማለት ይችላል። እናንተ ከላይ ለማስፋት ሞክሩ። እኔ እስከዛ ቀጠን ያለ ቦታ ፈልጌ አሰፋለሁ። ምናልባት ከሁለት በኩል የሚመጡ ወንዞች የሚገናኙበት ቦታ በረዶ ቀጭን ሊሆን ይችላል። ዛሬ አሳ መያዝ አለብን። ምግብ ስንበላ ነው ሰውነታችን የሚሞቀው፣ አለበለዚያ ይበርደናል። ከበረደን ደግሞ ሌላ በሽታ ነው የሚሆንብን። ጂሚ አገኘው። የምሩ ነው አግኝቶታል። እዚህ ጋር በጣም ቅርብ ነው። ሄደን እንይ እስቲ። በአይኔ ማየት ፈልጋለሁ። በጣም ደስ ይላል። የመጀመሪያውን ቀዳዳ አግኝተናል። ውሃ ማየት በጣም እንዲናፍቀን። አሳ እንደሚኖር ተስፋ አደርጋለሁ። ብዙ ቀዳዳዎችን ብንቆፍር ጥሩ ነው። ምናልባትም በአንዱ ብቻ ከምንጠብቅ በብዙ መጠበቅ አለብን ማለት ነው። አሁን ደግሞ ታግሰን መጠበቅ ነው። አሳዋ የት ነው ያለችው? ዳርሽ አንተ ጋር ምን አለ? ምንም የለም። ሰዎች ምን መሰላችሁ?
በጣም በርዶኝ እውነት ለመናገር እዚህ ወንዝ ውስጥ አሳ አይኖርም። በቃ ግን ትንሽ መጠበቅ አለብን። ምክንያቱም አሁን አሳ ካልያዝን ምንም ምግብ የለን። ካልበላን ደግሞ ነገ መዋል አንችልም። ደግሞ እኔ መሸነፍ አልችልም። ስለዚህ ምንም ያህል ቢፈጅ አሳ መጠበቅ አለብን ማለት ነው። እስቲ ይሄ ነገር ያዝኩ መሰለኝ። አሳ ይዘሃል ጂሚ፣ አሳ ይዘሃል። እያመረርክ ነበር ግን አሳ ይዘሃል። ቆይ አይሆንም። በእጄ ነክቼው ነበር እኮ። በቃ እንቀጥላለን። ቢያንስ አሳ እንዳለ አውቀናል። እንቀጥላለን። አንድ አለ ማለት ሌላም አለ ማለት ነው። እዚህ እስከትቼ ችግር የለም። ቀጥሉ እናንተ። ቆይ ጂም ቀስ በል። በጣም ጥሩ። ቀስ እናደርጋለን። ቀስ ብለን አድርገናል። እንቀጥላለን። ቆይ ይሎናል። እዚህ አካባቢ ብዙ ይኖራል። አሳ ለማምጣት የሄዱት ሰዎች ደህና እንደሆኑ ተስፋ አደርጋለሁ። እነሱ ከመምጣታቸው በፊት እሳቱን በጣም ለመያዝ እየሞከርን ነው። በርስት ይቻላል። በጣም ጥሩ እሳት አግኝተናል። ከሰባት ቆይታ በኋላ 2 አሳ መያዝ ችለናል። በሉ እንሂድ ወደ ቤታችን። እሳቱን አንድደናል። ውሃውን አፍልተናል። አሁን የሚያስፈልገን አሳ ብቻ ነው። አሳ ይዛችኋል መሰለኝ። አውቃለሁ ምን ስትጠብቁ እንደነበረ። እስቲ ያሳያችሁ። ያሾፋችሁብን አይደለማ። ተመልከቱ። ዛሬ ራት እንበላለን። በጣም ጥሩ። የመጀመሪያው አሳ እየበሰለ ነው። ስሙ ሰዎች፣ ጥሩ ስራ ነው የሰራችሁት። ሰዎች አሳችን በስሏል። እስቲ ማን ይራበው? በፍጹም እንዳታስቡት። ተጨማሪ አንድ አሳ አለን። ነገ በሱ መሆን እንችላለን። ኧረ በለው። እንዲህ ደግሞ አሳ ጣፍጦኝ አያውቅም። እንዲህ ሙሉ በረዶ ያለበት ቦታ ግን አሳ እንበላለን ብላችሁ አስባችሁ ነው? ጭራሽ ይኖራል ብዬ አስቤ አላውቅም። ሰዎች አይሮፕላኑ መጥቷል። በተኩሶ ምን ትላላችሁ ታዲያ? ምን? ምክንያቱም በጣም ሰግቻለሁ። አረስ ቀልዳችሁ ነው። ዛሬ መፈታ ምንልበት ቀን ነው። ከ5 አስቸጋሪ ቀን በኋላ አሁን ሁላችንም ጥሩ ሁኔታ ላይ ነው ያለነው። በቀን 7 ደግሞ ምርጥ ሰርፕራይዝ አለኝ ለነሱ። አሳ በመያዛችን በጣም ደስ ብሎኛል። እንደዚህ አይነት ራሳችንን የምንፈትሽበት ውድድሮች በጣም ብዙ ጊዜ አድርገናል። መቼም ማረሳቸው አስቸጋሪ ነገሮችን አይቻቸዋለሁ። በዛው ልክ ደግሞ በጣም ደስ የሚሉ ነገሮችም ነበሩ። ጀልባችን መንሳፈፍ ችሏል። እስቲ በደንብ ግፈው። ቀን 6 10 ከ10 ይገባል። ህዝብ ባይኖር በጣም ከባድ ነበር የሚሆንብን። ነገ እንገናኛለን። ሰርፕራይዝ ይኖረናል። ምን መሰላችሁ? ነገ በሄሊኮፕተር አንሄድም። ምን ማለት ነው? ነገ እንሄዳለን አይደል? እስቲ የምናየው ይሆናል። ቀን 7 ደርሰናል። ከዚህ ቦታ እንሂድ። በቃ አንድ ምነግራችሁ ነገር አለ። ተጨማሪ 1 ሳምንት ይኖረናል እዚህ። ኧረ እባክህ ሌላ የምትሉ ነገር የለ? ምንድነው? ቆይ ሰርፕራይዝ። ከዚህ ቤት እንውጣና ሁላችንም እቃችንን እናዘጋጅ። ከዛ እነግራችኋለሁ። በነገራችን ላይ 1 ፍሬ ቆሻሻ ቢሆን እዚህ መጣል አንችልም። ሁሉን እናጸዳለን። በሉን እንቀሳቀስ። በጣም ጥሩ። እንሂድ ወደ ቤታችን። ሰርፕራይዙን አምጡት። ያንን የተኮስኩት ምልክት ለማምጣት ነው። ለሄሊኮፕተሮቹ ሳይሆን ለእነዚህ ውሾች። ተመልከታቸው እባክህ። ኧረ በለው። ሰላም ሰዎች፣ በዚህ ነው የምንሄደው። በሉ ወደ ቤት ውሰዱኝ። በአርኪቴክት ላይ 7 ቀን አሳልፈናል። አሁን ግን ከዚህ ቦታ እየሄድን ነው።